ካናዳ በአንድ ትምህርት ቤት ጥቃት የፈጸመው የ18 ዓመት ወጣት ማንነት ትልቅ መነጋገሪያ ሆኗል። ከቫንኩቨር 400 ማይልስ ርቀት ላይ በሚገኝ ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት 10 ሰዎች ሲገደሉ ከ25 በላይ መቁሰላቸው ይነገራል። ጥቃት የፈጸመው የ18 ዓመት ወጣት የትምህርት ቤቱ የቀድሞ ተማሪ ሲሆን ወንድ ሆኖ ተወልዶ ጾታውን ወደ ሴት ለመቀየር ጥረት ሲያደርግ መቆየቱን ፖሊስ ገልጧል። ጾታውን ለመቀየር ባደረገው ሙከራም ከትምህርት ቤቱ መገለል ደርሶበት ትምህርት እንዳቋረጠና የስነ ልቦና ችግር ገጥሞት እንደነበር ይነገራል። አሁን ጥቃት ለመፈጸም ያነሳሳውም ይኸው የመገለል ችግር ነው ይላሉ ባለስልጣናት። ለዚህ ማሳያ ደግሞ ከዚህ ቀደም ካንዴም ሶስቴ ፖሊስ ከልጁ መኖሪያ ቤት ከአይምሮ ህመም ጋር በተያያዘ ጥሪ ደርሶት ሄዶ እንደነበር ተመልክቷል። 2400 ገደማ ነዋሪዎች ባላት ትንሽዬ መንደር 160 ተማሪዎች በሚገኙበት ትምህርት ቤት ጦር መሳሪያ ታጥቆ በመግባት 6 ተማሪዎችና አንዲት መምህር ገድሎ 25 ማቁሰሉን ዘገቦች አመልክተዋል። ወደ ትምህርት ቤቱ ከመሄዱ በፊት እናቱንና ታናሽ ወንድሙን መግደሉ ሲነገር ጥቃቱን ከፈጸመ በኋላ እዚያው ትምህርት ቤት ውስጥ ራሱን ማጥፋቱ ታውቋል። የሀገሪቱ ጠቅላይ ሚኒስትር ማርክ ካርኒ ካናዳ ሐዘን ተቀምጣለች ብለዋል።